የኔ ጓደኛ 20 ብር ነው ሰጠኝ። እንጀራ ገዛሁበትና እንጀራ በላ። በቃ ደረቁን እውነት የኔ አባት ዳቦ ምናምን ከሆነ ያው አያጠግብም። እንጀራ ብቻውን ያጠግባል ከዳቦ? ዳቦ ይሻላል እንጂ ዳቦ እኮ ትንሽ ነው። ውስጡ እንዲህ ስታደርገው ትንሽ ነው። ውስጡ እንጀራ እኮ ትንሽ ያለ የኔ አባት። አሁን ራሱ እኮ ሻይ ይዞኝ ነው። እንዴት ምን ብዬ እጠይቃለሁ? ወይ እንዴት ይሻለኛል? ቡሌ ለመጠየቅ ሰውን ለመጠየቅ ነው ቡሌ ያፈርከው? እና ምን ላድርግ? ለምን ሼም ይዘሃል? አንዳንድ ሰርታ ያበላል። አይ በእናትህ እንዳላሳለፍነው ነው አክት የምናደርገው። መልእክተኛው እባላለሁ። መልእክተኛው ሙርት ትችላለህ። አምጣ ይልም ነው የሚመስለኝ። እውነት እንደዚህ ይሄን ያባል ጠገብክ? ኧረ በስመ አብ ምን ሁለት ቀን እንኳን አይራብም እንኳን ሆድ በላው አይልም። በቃ አሁን ነው የሚርበህ መልሶ። ትናንት ደረቅ እንጀራ በልቼ ትናንት ደረቅ እንጀራ ነበር የበላው። ይሄን ያባል እና ምን አይነት ቀን እንደነጋብኝ እንጃ ነው። ይሄ ወንድም አይዞህ ከኔ ጌታ። እሺ እቺ ስንት ትመስላለች? ረጋሽ ምን ያደርግልኛል? ስንት ብር ይመስላል? እኔ እንጀና አላውቀውም እኮ ጋሽ። እሱ አሁን 10,000 ብር ነው። የእውነት የራሴ ነው ወይ? አዎ የራሴ አይመስልኝም። ለምንድን ነው የማይመስልህ? ይሄን ሁሉ ለስከስቴ ጫማ ገዝቴ እንግዲህ ጌታ ይሄን ያባል ቤተሰቦች ወንድሞች ያልሰጡኝ ነው። ለኔ አባት ይሄንንም ጨምር። ምን ፍጥረት ነው? ይሄን አባት እኔ መልእክተኛ ነኝ። ግን የእውነት ነው? አዎ የእውነት ነው። እኔ የእውነት አልመሰለኝም። ይሄን አባት ምን አይነት ፈጣሪ ነው ግን? እና እውነት ነው እንጂ እውነት አንተ ውሸት ያቅለው እውነት ብር እኔ ራሴ ታውቀኝ ነው መሰለኝ። በስራ ለትንሽዬ ስራ እንድታግዝ። ይሄ ደግሞ ሌላ ብዙ እኮ ነው። 30,000 ብር ብዙ እኮ ነው። እና እንዴት ይሻላል? እኔ ሙሉ ልጅ ያላውቅም። እኔ አላመንኩም። እግዚአብሔርን እስራኤል አምላክ የሰማዩ ጌታ አንተ ፊትህን ያብራልኝ። እኔን ተርቤ መንገድ ለመንገድ ላይ ሲዞር ፀጉሬን አስቆርጠህ ልብስ ሰጥተህ እንደዚህ ያለ ወይኔ ጌታ ሆይ እውነትን አይመስልም። የኔ ምስኪን ፈጣሪ ሆይ እኔ እንጃ ግራ ገብቶኛል። እውነት አይመስለኝም። ፊትህን ለማየት እራሱ እያስፈራኝ ነው። አንተ ይሄ ሁሉ እንዴት ማን ይሰጣል? የኔ ጌታ እኔማ መልእክተኛ አባትና እናት እኮ አይሰጡኝም።